እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ቃል ተጽፎባታል የመዳኛ ፊደል፣ ጥበብ የሚሞላ ጨለማን የሚሰቅ ለቃል ሥጋ መሆን ምክንያት ስለሆነች ቀርባችሁ ተማሩ ማርያም ፊደል ነች። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። አዲሱ ቃል ኪዳን ከላይ የተጻፈው በገሊላ ናዝሬት ገብርኤል ያበሰረው በማርያም እቅፍ ላይ ታገኙታላችሁ። የምስጢር መዝገቡን አንብቡ ገልጣችሁ። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ያዘለችው ወንጌል ቃሉ ይፈውሳል። አምኖ ላነበበው ነፍስ ያለመልማል። በጀርባዋ ያለው እግዚአብሔር ነውና አቅርቡ ለማርያም ውዳሴ ምስጋና። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ብዙዎች ተማሩ ስሟን እየጠሩ በአባታቸው መንግሥት እንደ ፀሐይ በሩ። ክብር ልዕልናዋን ገብርኤል ነግሮናል። ካወደሷት ጋራ ለክብሯ ቆመናል። ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ብዙዎች ተማሩ ስሟን እየጠሩ በአባታቸው መንግሥት እንደ ፀሐይ በሩ። ክብር ልዕልናዋን ገብርኤል ነግሮናል። ካወደሷት ጋራ ለክብሯ ቆመናል። ወደ ቀድሞ
እንመለስ። የአምላክን እናት እናወድስ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ባለፈው ዘመኔ መባከኔን ትቼ ከመሃገራ ከቤትሽ ገብቼ አስምሬ